بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على سيد الأولين والآخرين سيدنا محمد وعلى آله ومن اهتدى بهديه واستنى بسنته إلى يوم الدين ክፍል 3 የአቂዳ ትምህርታችን እንደቀጠለ ነው ማለት ነው ኢንሻአላህ። የተውሂድ ክፍሎችን የምንዳስስና የምናነሳ ይሆናል። የተውሂድ ክፍሎች ለሶስት ይከፈላሉ ማለት ነው። ተውሂድ ሶስት ክፍሎች አሉት። የመጀመሪያ ተውሂድ ሩቡቢያ ይባላል። ሁለተኛ ተውሂድ አልኡሉሂያ፣ ሶስተኛ ደግሞ ተውሂድ አልአስማእ ወሲፋት ብለን እንገልጻቸዋለን ማለት ነው። የመጀመሪያ ተውሂድ ሩቡቢያ የሚባለው አላህ ሱብሓነሁ ወተዓላ በተግባራቶቹ ማለትም መፍጠር፣ መቆጣጠር፣ እንደዚሁም ሲሳይ መስጠት፣ መለገስ፣ ህያው ማድረግ፣ መግደል፣ ዝናብ ማውረድ በመሳሰሉት ስራዎቹ እሱን ብቻ መነጠልና አንድ ማድረግ ተውሂድ ሩቡቢያ ብለን እንጠራዋለን ማለት ነው። የተውሂድ ሩቡቢያ ሚናዎች ምን ምን ናቸው? አንደኛ ከሽርክና ከመዋለል ያጸዳናል። ሁለተኛ ከተለያዩ ጭንቀቶች እንደዚሁም ውጥረቶች ነፃ ያደርገናል። ሌላኛው ሶስተኛ ደግሞ በአላህ ላይ ሁሌ እርግጠኛ እንሆናለን፣ የቂናችንን ይጨምርልናል ማለት ነው። አራተኛ የአላህን ሀያልነትና ታላቅነት እንድናውቅ ያደርገናል። አምስተኛ ገደብ የለሽ እውቀትን ይሰጠናል ማለት ነው። አላህን ሱብሓነሁ ወተዓላ ባወቅን ቁጥር ተቅዋችንና እውቀታችን እየጨመረ ይሄዳል ማለት ነው። ተውሂድ ሩቡቢያን ከምን እንቀስማለን? ስለ አላህ ሱብሓነሁ ወተዓላ ማወቅ ከምን ምንጩ ከምንድን ነው ከተባለ የመጀመሪያ ቁርአንን መረዳት ነው፣ እንደዚሁም ሐዲሶችን። ሌላኛው ደግሞ በዚህ መስክ ላይ የተጻፉ የተለያዩ ኩቱቦች፣ መጽሐፎች እንደዚሁም ሪሳላዎችን ማንበብ ነው። ሌላኛው ጉዞ ማድረግ ማለት ነው፣ ለማስተንተን በተለያየ ቦታ የአላህ ሱብሓነሁ ወተዓላ ፍጥረታት በጣም በርካታ ነው፣ የአላህ ኸልቅ ሰፊ ነው። በጉዞ በማድረግ ማስተንተንና ተፈኩር ማድረግ። ሌላኛው ደግሞ የየብሱ ዓለም አለ፣ ከየብሱ ዓለም ደግሞ ሌላ የባህር ዓለም አለ፣ ያንንም መጎብኘትና ተፈኩር ማድረግ ማለት ነው። እንደዚሁም ሌሎች የአላህን ሱብሓነሁ ወተዓላ ፍጥረታቶች ማስተንተንና ተፈኩር ማድረግ። ሁለተኛው ተውሂድ አልኡሉሂያ ነው፣ ከተውሂድ ክፍሎች መካከል ማለት ነው። ተውሂድ አልኡሉሂያ ማለት አላህን ሱብሓነሁ ወተዓላ በአምልኮ መነጠል፣ አንድ ማድረግ ነው ተውሂድ አልኡሉሂያ የሚባለው ማለት ነው። ምሳሌ ዒባዳዎቻችንን ለአላህ ሱብሓነሁ ወተዓላ ጥርት አድርገን ለሱ ብቻ ማድረስና መስጠት ተውሂድ አልኡሉሂያ እንለዋለን። አላህን አንድ ማድረግ ማለት ነው በዒባዳ። ምን አይነት ዒባዳዎች አሉ? ለምሳሌ እንጥቀስ። ውዴታ፣ አላህን ሱብሓነሁ ወተዓላ ውዴታ፣ መልክተኛውን እንደዚሁ በውዴታ የታዘዝንባቸውን ነገር ውዴታ ከዒባዳ ጭምርት ነው። ሌላኛው ፍራቻ፣ አላህን ሱብሓነሁ ወተዓላ ብቻ ረጃ፣ እሱን ብቻ መከጀል። እንደዚሁ ሶላት፣ ስግደታችንን የምናከናውነው ለአላህ ብቻ መሆን አለበት። ዱዓ፣ ጥሪ አላህን ብቻ መሆን አለበት። ነዝር፣ ስለት ማለት ነው። እንደዚሁ ደግሞ ማንኛውም ሸሪዓው ያዘዘን ትዕዛዝ ለአላህ ብቻ ማድረግና መፈጸም ይኖርብናል ማለት ነው። ለምሳሌ ያክል እነዚህን ከጠቀስን ሌሎችም በርካታ ጉዳዮች ይጠቀሳሉ ማለት ነው። ጀዐለኒ አላሁ ወኢያኩም ሚመን የስተሚዑነ አልቀውለ ፈየተቢዑነ አሕሰነሁ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።